ሰላም ሰላም ኦርቶዶክሳውያን የዚህን የፕሮቴስታንት ፓስተር በመጽሐፍ ቅዱስ ላይ የሚያደርገውን ቅጥፈትና ውሸት እንመለከታለን። እንደ እግዚአብሔር ቃል ውሸቱን ደግሞ እናፈርሳለን። ኦርቶዶክሳውያን ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለብዙ ሰዎች እንዲደርስ አድርጉ። ቀጥታ ወደ ቪዲዮ ወስዳችኋል። በግና ፍየል ሆኖም ተመድቦ ይመስላል። አይደለም። በ7 ዓመት መከራ ውስጥ እዚህ ምድር ላይ እኛ ስንነጠቅ በሚቀሩ ህዝቦች ላይ የሚፈረድ ፍርድ ነው። ምናልባት ዝርዝር ጽሁፉን ሀብቴ ጽፎ ቴሌግራም ላይ ለጠፉ ይመስለኛል። እኛ የዓለም ፍጻሜ ላይ ያለው ፍርድና ይሄ የ7 ዓመት ማብቂያ ላይ የሚመጣው ፍርድ መለያዎቹን በነጥብ በነጥብ አሳያቸዋለሁ። ማቴዎስ 25ን ግን ላንበው አእምሯችን ውስጥ እንዲቀር። ማቴዎስ 25 ታላቁ መከራ በኋላ የሚመጣው የሰው ልጅ እችን ስሙ በደንብ። ለብዙ ዓመት ባለማስተዋል ዝም ብለን ምን ማለት ነው እያለ የምንቀመጠው ጥቅስ መሆን የለበትም። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። በደንብ ስሙ እሺ። ይመጣል የሰው ልጅ ኢየሱስ በምኑ ይቀመጣል? አቤት በክብሩ ዙፋን ይቀመጣል። በኋላ የምናየው በዓለም ፍጻሜ ያለ ፍርድ አለ። ኢየሱስ አይመጣምም፣ መጥቶ ከመጣ በኋላም በዙፋን ላይ አይቀመጥም። በኋላ የምናየው ኦልሬዲ የተቀመጠበት ነው። ይሄኛው ግን ይመጣል፣ በዳዊት ዙፋን የምንለው በክብሩ ዙፋን ላይ ይቀመጣል። ቁጥር 42 አሕዛብም ሁሉ በፊቱ ይሰበሰባሉ። እንግሊዘኛው ምን ይላል? all the nations will be gathered before him። በዓለም ላይ ያሉት ኔሽንስ በሙሉ በንጉሱ ፊት ሊፈረድባቸው ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹንም በቀኙ ፍየሎችንም በግራው ያቆማቸዋል። ነግር ያለውኝ እዚህ ውስጥ ክርስቲያን የለም። በጣም ብዙ ዓመት ስለሰማችሁት እዚህ ውስጥ ራሱ አንተ ያለ እየመሰለ ነው የምትሰማኝ አውቃለሁ። ብዙ መልካም። እንግዲህ ይህ ፓስተር እንደሰማችሁት በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ተጽፎ የሚገኘውን የሰው ልጅ ለፍርድ በሚመጣበት ሰዓት እረኛ በጎቹን ከፍየሎቹ እንደሚለየው እንዲሁ ይለያቸዋል ተብሎ የተጻፈውን ክፍል እዚህ ውስጥ ክርስቲያን የለም እያለ አፉን ሞልቶ ቅጥፈትን እየተናገረ ይገኛል። እውነት ግን እዚህ ውስጥ ክርስቲያን የለም? ይህ ፓስተርስ ለምን መዋሸት አስፈለገው? መጽሐፍ ሲናገር በዕብራውያን ምዕራፍ 13 ቁጥር 9 ላይ እንዲህ ይላል፣ ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ። ይህ እንግዳ ትምህርት ነው። ይህ ፓስተር ይህንን ውሸት መዋሸት ለምን ፈለገ? ዋናው ነጥብ። ቀጣዩን ቪዲዮ እንመልከትና እንመለስማቸው። በየትኛውም የስነ መለኮት ትምህርት ውስጥ ይሄ የዓለም ፍጻሜ ፍርድ አይደለም። የንጉሱ መምጣትና በክብሩ ዙፋን መቀመጥ በዓለም ህዝቦች ላይ የሚፈርደው ጀጅመንት ነው። ባልተነጠቀው ዓለም ላይ የሚፈርደው የሚፈረድበት ምክንያት ራሱ በእኔ ስላላመናችሁ የሚል አይደለም። በደንብ እየሰማችሁ፣ በእኔ ባለማመናችሁ ነው የሚል አይደለም። የፍርዱ ምክንያት ለሆኑ አካላት አሉ፣ ታናናሽ ወንድሞቼ ያላቸው ለነሱ በሚደረግ ያደረጋችሁት ወይም ያላደረጋችሁት ትሪትመንት የሆነ አካል ኢየሱስ በዚህ ቦታ ላይ የሚፈርደው በእኔ ስላላመናችሁ በሕይወት መጽሐፍ ላይ ስማችሁ ስላልተጻፈ አይደለም። አንድ የሆነ ወገን አለ ግን እንደሚገባው ትሪት ያልተደረገ ወንጌሉን በመስበካቸው ምክንያት በዚች ምድር ላይ የታሰሩ፣ የተራቡ፣ የታረዙ ግን ማንም እንደሚገባ ትሪት ያላረጋቸው ሰዎች ናቸው። እያስተዋላችሁ በጎችን በቀኙ ፍየሎችን በግራ ይቆማቸዋል። ንጉሱም በቀኙ ያሉት እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ነው። እችን ስሙ። ዓለም ከተፈጠረበት ጊዜ ጀምሮ ይህን እያስተዋላችሁ በጣም ወሳኝ ክፍሎች ናቸው። ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። ዓለም ሳይፈጠር አስቀድሞ ነው? ከተፈጠረ ጀምሮ ምን የሚባለው መንግስት? የሺው ዓመት መንግስት የሚባለው ምድርን መውረስ። እችን ምድር ለ1000 ዓመት ይኖሩባታል። ፍጹም ጽድቅ፣ ፍጹም ሰላም፣ ፍጹም በረከት ትሆናለች ምድር። አዎ ጆቫይት ነው ሰዎቹ ምድር ገነት ትሆናለች ይላሉ። አንከራከርም። ትሆናለች ግን ለ1000 ዓመት ብቻ። እነሱ የሚሉት ለዘላለም በምድር ላይ በገነት መኖር አትፈልግም ነው የሚሉ። ምድር ገነት ትሆናለች። አዎ መቼ? እኛ ከተነጠቅን ከ7 ዓመት በኋላ ኢየሱስ ይመጣል፣ በእስራኤል ህዝብ ላይ ይነግሳል፣ ጠላቶቹን ያጠፋል። ያን የመንግስት ወንጌል ከተቀበሉት ጋር 1000 ዓመት ይኖራል።
ጥሩ ነው። ምድርን ይወርሳሉ ተብሏል፣ ይወርሳል። እስቲ የእኛና የነሱን ለዩ። ዓለም ከተፈጠረ ጀምሮ ወደ ተዘጋጀላቸው መንግስት እኛ የት ነው የምንሄደው? ዓለም ሳይፈጠር አስቀድሞ ወደ ተዘጋጀልን። እነሱስ ዓለም ከተፈጠረ ጀምሮ የተዘጋጀላቸው መንግስት ወይም ሺህ ዓመት ወረሱ። ለምን? በእኔ አምናችኋልና ነው የሚለው። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነህ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ አይሁዶች ናቸው፣ እስራኤሎች ናቸው፣ የመንግስት ወንጌል ሰባኪዎች ናቸው፣ ቢያንስ 144,000 ሰዎች ናቸው። ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራ ያሉትን ደግሞ የዚህን ተቃራኒ ይላቸዋል። ከዛ በኋላ ፍርዱ ይፈጸማል ማለት ነው። ይሄ የማቴዎስ 25ቱ ፍርድ እኛ ከተነጠቅን በኋላ ምድር ላይ በሚቀሩት ላይ ንጉሱ ሲመጣ የሚፈርደው ፍርድ ነው። የዓለም ፍጻሜ ፍርድ አይደለም። በዚህ ነገር በእነዚህ ይህ ፓስተር እንግዲህ ስለምን ምክንያት በመጽሐፍ ቅዱስ ላይ ውሸትና ቅጥፈትን እንደመረጠ በጥቂቱም ቢሆን ተመልክተናል። እንግዲህ የማቴዎስ ወንጌል ምዕራፍ 25 በአጠቃላይ ከመጀመሪያው ቁጥር ጀምሮ ስለ በጎ ስራ የሚያወራ ክፍል፣ አሁንም ከቁጥር 31 ጀምሮ ያለው በጎ ስራ ዋጋ እንዳለው የሰው ልጅ ለፍርድ በሚመጣ ሰዓት የሚጠይቀው ነገር እንደሆነ በግልጽ ያስቀመጠችው። ይህ ደግሞ የፕሮቴስታንቲዝምን ትምህርት 100% ያፈርሳል። ምክንያቱም እነሱ በበጎ ስራ አያምኑም። ኦርቶዶክሳዊት ቤተክርስቲያን ደግሞ ምግባር የሌለው ሃይማኖትንም አያድንም፣ ሃይማኖት የሌለውንም ምግባር አያድንም። ምግባር ከሃይማኖት ጋር አንድ ላይ መሆን አለበት ብላ የምታስተምር ቤተክርስቲያን ነች። መጽሐፍ ቅዱስን መሰረቷ ያደረገች ቤተክርስቲያን ነች። የፕሮቴስታንቱ ዓለም ግን ይህንን አይደግፈውም። ስለዚህ የእነሱን አስተምህሮ የሚያፈርስ ክፍል ስለሆነ መጽሐፍ ቅዱስን ተከትለው አካሄዳቸውን ማስተካከል ሲገባቸው በመጽሐፍ ቅዱስ ላይ እንግዳ የሆነ ትምህርትን እያመጡ መቅጠፍ ጀምረዋል ማለት ነው። ዕብራውያን 13:9 ላይ ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ ተብሎ ተቀምጧል። ስለዚህ ይህ ትምህርት እንግዳ የሆነ ትምህርት ነው። ከፓስተሩም እንደምትሰሙት ለዘመናት ተደጋግሞ ስለተነገረን እውነት መስሎን የተቀበልን ሰዎች አለን እያለ ነው። ለዘመናት ካልነበረ ለዘመናት ያስተማሩ ቅዱሳን አባቶች ከሌሉ ዛሬ አንተ ኬት አምጥተህ ነው ይህንን ትምህርት የምታስተምረው? እውነትስ ይሄ ፓስተር እንደሚለው ክርስቲያን የለም? እንግዲህ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ ታርዤ አልብሳችሁኛልና ኑ እናንተ የአባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ብሎ ሲላቸው ጻድቃንም መልሰው ጌታ ሆይ የት አግኝተን ተርበህ አበላን? የትስ አግኝተን ተጠምተህ አጠጣን? ብለው ጠየቁት። እነማን ናቸው እነኚህ ጻድቃን የተባሉት? ክርስቲያን ሳይሆኑ ጻድቃኖች አሉ? እንግዲህ ራሱ በአንደበቱ አንብቦታል። ጻድቃንም መልሰው ብሏል። እነማን ናቸው ጻድቃን? ያለ ክርስትና ህይወት ይጸደቃል? ክርስቲያን ካልሆኑ ጻድቃን እንዴት ሊባሉ ቻሉ እነዚህ ሰዎች? ቁጥር 46 ላይ በዚሁ ክፍል መጨረሻ ቁጥር 46 ላይ እንዲህ ይላል፣ በግራ በኩል ስላሉት ተርቤ አላበላችሁኝምና ተጠምቼ አላጠጣችሁኝምና ብሎ ፍርድን ከሰጣቸው በኋላ ቁጥር 46 ላይ እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ህይወት ይሄዳሉ ይላል። ስለ የትኛው 1000 ዓመት ነው የምታወራው? 1000 ዓመት ዘላለም ነው። ይሄው እንግዲህ ጻድቃንም ወደ ዘላለም ህይወት ይሄዳሉ፣ እነዚያም ወደ ዘላለም ቅጣት ይሄዳሉ ከዚህ ፍርድ በኋላ ብሎ አስቀምጧል። ቁጥር 46 መዝጊያው በዚህ ነው የተዘጋው። ስለ የትኛው 1000 ዓመት ፍርድ ነው የምታወራው? 1000 ዓመት ስለሚኖሩት 1000 ዓመት ከመቼ ጀምሮ ነው ዘላለም የተባለው? ይህ እንግዳ የሆነ ትምህርት ነው። በፕሮቴስታንቱ ዓለም ግን የተለመደ ነገር አለ። ዛሬ የተሳሳተ ትምህርት ቢያስተምር 5 ዓመትም 10 ዓመትም ቆይቶ ተመልሶ ደግሞ ብዙ ሰዎች ከጠፉ ብዙ ሰዎች ህይወታቸውን ካጡ በኋላ ተመልሶ ቀለል አድርጎ ይቅርታ አድርጉልኝ
እዚህ ትምህርት ላይ ተሳስቼ ነበር ብሎ ደግሞ ይቀጥላል። ይሄንን ማየት የተለመደ ሆኗል። ስለዚህ ይህ ትምህርት እንግዳ የሆነ ትምህርት ነው። እኔ ባለኝ መረዳት መጠንና መጽሐፍ ቅዱስ ላይ የተጻፈችውን ነገር አንብቤ ለአንተ ይህንን መልስ ሰጥቻለሁ። ኦርቶዶክሳውያን መምህራን በጥልቀት ከኔ በተሻለ የማቴዎስ ወንጌል ምዕራፍ 25ን በደንብ አድርጋችሁ ልታስተምሩ ልታብራሩ የምትችሉ ኦርቶዶክሳውያን መምህር ለዚህ ሰውዬ ቅጥፈት በደንብ በአግባቡ መልስ ብትሰጡት ደስ ይለኛል። ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለብዙዎች እንዲደርስ አድርጉልኝ። አመሰግናለሁ። ወዳችኋለሁ።